ማርኮን እንግዲህ አጣብቂኝ ውስጥ ገብቷል። ማርኮን ዲና ክፍልና አብርሃም ክፍል ገብቶ ዲ የኔ ፍቅር የት ነሽ? ናፍቀሽኛል እያለ ሲጣራ ከዛ ሻወር ቤት ገብቶ ፈለጋትና ካጣት በኋላ ዘወር ሲል አጠገቡ አብርሃም ቁሞ ነበረ። አብርሃም እጅግ በጣም ተጠራጣሪ የሆነ ነው በአሁኑ ሰዓት። ነገራቶችን ሁሉ ከአጠገቤ ሆኖ ምን እየተካሄደ ነው እያለ ብቻውን እያሰበ ነበረ። ለዛም ነው ባለፈው ሳቤላ ልጁ ታማ እንደዛ ከሆነች በኋላ ወረቀቶችን ሲፈትሽ ስዕላቶችን በማግኘት ዲናን ጠርቶ አንቺ ነሽ አይደለ ፀጉሯ ጭብርር ብሎ እንቅ ያደረገች ስዕል እንደዚህ አይነት ነገር እኔ እንደማውቅ ታውቂያለሽ። ስለዚህ በሳቤላ ላይ ምን እያደረግሽ ነው ልትነግሪ ትችያለሽ ብሎ ሲላት፣ ዲናም ያው እንደሚታወቀው በእንባ እየታጀበች እኔ ሳቤላን ባልወልዳት ነው ወይ ምን እያልከኝ ነው እያለች ማስተባበያ እየሰጠች ነበረ። አብርሃም ግን እጅግ በጣም ተለውጧል። ሊረዳትም ሆነ ሊሰማት አልፈለገም። መልስ የምፈልገው ምን እየተካሄደ ነው? ልጄ ምን ሆና ነው? እኔ ካለ ልጄ መኖር አልችልም እያለ ነበረ ዲናን በተደጋጋሚ ሲጠይቃት የነበረው። ዲናም ሳትረታ ምን ለማለት ፈልገ ነው? ሳቢላ እኮ ልጄ ናት፣ አሳድጊያታለሁኝ። እንዳልወለድኳት ስላወቅ ነው ወይ ይህንን ጥያቄ የምትጠይቀኝ? ልጅቷን ጠይቀህ መረዳት ትችላለህ ብላ እንግዲህ ነበር ያለችው። ይህንን እየተጫጫው ሲጠያየቁ አብርሃም ሲጮህ እሷም ጮሃ ስትመልስ ሳቢላ ከምኝታ ክፍሏ ወጥታ ወደ እነሱ ጋር ሄደች። አባዬ ብላ ነበር የተጣራችው። እሱም አለ አቶ አብርሃም ልጄ ሳቢላ ሂጅ ወደ ክላስሽ አላት። ዲና ምንም አላደረገችኝም አለች። ዲናም አንገቷን እንደምታርዳት እየተናገረች ነበረ። አብርሃም አባቷ ወደ ሳቤላ መመልከት ሲጀምር ዲና ፊት ለፊቱና ታስፈራራታለች። ልጅክ ሳቢላ ምንም ያደረግኳት ነገር እንደሌለ እየነገረች ነው። ደግሞ ካላመንክ ደግሞ ቁጭ አድርገህ ምን አድርገሽ ነው ብለህ ጠይቃት። ከዚህ በላይ ልታገሰህ አልችልም አለችው። አሁን መሽቷል፣ እኩለ ሌሊት ሆኗል። እኔ ነገ ወይም ከነገ ወዲያ የማደርገውን አውቃለሁ። ነገራቶችን የረሳሁ እንዳይመስልሽ። ስለዚህ አስቢበት፣ ትክክለኛ መልስ ነው የምፈልገው ብሎ ጥሏት ወደ ልጁ ሳቢላ ክፍል ሄደ። እሷም እጅግ በጣም ተናደደች እና አሁንም ቢሆን ይህን መልስ ካልመለሰች እገላታለሁ እያለች እየፎከረች ነበረ። ርብቃ እንግዲህ ፍላሽ አንስታ ነበረ ከማርቆርቆጣ ክላስ። እንግዲህ ፍላሹን አየሽው ወይ ብሎ ጓደኛዋ ሲደውልላት፣ አይ የሆነ ነገር ቤት ተፈጥሮ ስለነበረ ምንም ያየሁት ነገር የለም። አሁን ቆይ ከአብርሃም ላፕቶፕ ዋስና አየዋለሁ አለችው። ወደ አብርሃም ክላስ ከሄደች በኋላ እህቴ የሆነ ፋይል ላኪልኝ ስላለችኝ ለማየት ፈልጌ ነበረ፣ ላፕቶፕህን ብትሰጠኝ አለችው። እሱም አለ ክፍት እንደሆነ ነገራት እና ወደ መጸዳጃ ቤት ገባ። ከፈተችና ፍላሹን እንትን ካለች በኋላ ያየችውን ነገር ማመን አልቻለችም። እዛ ፍላሽ ውስጥ ሰው የሚያጠፋ ብዙ ነገር የሆነ ነገር አየችና ጮኸች። የመሳሪያም ድምፅ አለው። እጅግ በጣም ጮኸች። ኤርፎንም አንስታ ጆሮዋ ውስጥ ጨመረችና በኤርፎን ማየት ጀመረች። ምን ነው ቢቀርብኝ እያለች ራሷን መውቀስ ጀመረች። ጓደኛዋ ደወለ። ከደወለ በኋላ አየሽው ወይ ሲላት፣ ምን ነው ባላየሁት በቀረብኝ ነበር ያለችው። ምክንያቱም ያ ቪዲዮ እጅግ አሰቃቂና የማርኮንን ሕይወት ደግሞ የሚበጠብጥ ነው አላት። አይዞሽ አትፍሪ፣ ስልክሽ የቻለውን ሁሉ ላኪና ወደ እኔ ላኪልኝ አላት። እሺ ብላ መላክ ጀመረች። አቶ አብርሃም ከመጸዳጃ ክፍል ከወጣ በኋላ ምንድን ነው ሰላም ነው? የመሳሪያ ድምፅ የሰማሁ መሰለኝ አለችው። አይ ፊልም እያየሁ ስለሆነ ነው አለች እየተንቀጠቀጠች። ከጨረሰች በኋላ አመሰግናለሁ ብላ ላፕቶፑን መልሳ ወደ ኤፍ ደወለች።
ሁሉንም እንደላከችለትና አንተም ደግሞ ይህንን ነገር ማጥፋት እንዳለበት ነገረችው። እሱም ማለት ወደ ፍላሽ ከገለበጥኩት በኋላ አጠፋዋለሁ፣ አብሽሪ፣ አትጨነቂ፣ ይህን ነገር ማየት የለብንም ነበር አለችው። አይ ይሄ ነገር እኛ በደንብ ካልተጠቀምንበት ለእኛ ህይወት አስቸጋሪ ነው። እንደገና ደግሞ ለሱ ደግሞ ይሄ ቪዲዮ ወጣበት ማለት ህይወቱ ይበሰቋቆላል አላት። እሺ ብሎ ከዘጋ በኋላ ከእንደገና ደወለና አላት ፍላሹን ወዳገኘሽበት መልሽና ሌላኛውን ፍላሽ ደግሞ ፈልጊ ሲላት፣ ሁለተኛ እሱ ክፍል ገብቼ ፍላሽ ልፈልግ ነው ወይ ስትለው፣ ግድ ነው ያ ፍላሽ ያስፈልገናል አላት። ማርኮን የርብቃን የያዘባትን ቪዲዮ ለዲና አሳይቷት ነበር። ዲና አለችው እጅግ በጣም ሳቀችና ወደ እኔ ላክልኝ ነበር ያለችው። እሱ ደግሞ በጭራሽ አላደርገውም አላት። ይሄ ቪዲዮ ጠፋ ማለት እኮ ይቺ ልጅ እዚህ አትቀመጥም፣ ስልክህ የሆነ ነገር ቢሆን ምናምን አለችው። እኔ እኮ ነኝ ብዙ ስራ እንደምሰራ ታውቂያለሽ፣ ደግሞ ብቻዬንም እንቀሳቀስ እንዳይመስልሽ፣ ይህም ቪዲዮ አንድ ነገር ቢሆንም አንቺ ነሽ እንጂ ሌላ ሰው ምንም አያርገው። አንቺ ደግሞ ይሄን ያደረግሽለታ የመጨረሻችን ነው አላት። እሷም አለችው ከፈለኩ አላጣውን ቪዲዮውን ስትለው መልስ መለሰላት። ይሄን ያደረግሽ ጊዜ የኔና ያንቺ መጨረሻ ነው አላት። ልዩ እንግዲህ እሳቱን ወደ ገጠር እንደላከው ስትሰማ እሷም ወደ ገጠር ሂዳ ነበረ። አስቀድሞ እሳቱ ደርሶ ሰፈሩ ከደረሰ በኋላ የልዩ እናት እንቅፋት መታኝ ብለው መንገድ ላይ ቁጭ ብለው ስለነበረ የሆኑትን ጠይቋቸው እርዳታ አደረገላቸው። በእርዳታቸው ስለተገረሙ የልዩ እናት ወታደር ነው ሆይ አሉት። እሱም አለ የስራ ባህሪ ነው እንጂ አይ ወታደር እንኳ አይደለውም ብሎ አላቸው። እንግዲህ የሰፈር ነህ ሲሉት ወደ ላይ ሰፈር ነኝ፣ ከአዲስ አበባ ገና ዛሬ ነው የመጣሁት አለ። እሳቸውም ወደዛው ሰፈር እንደሆኑ ነገሩትና አብረው መጓዝ ጀመሩ። ቤታቸው ካስገቡት በኋላ ምግብ ብላ ቢሉትም እምቢ ብሎ ውሃ ግን መጠጣት አለበት ሲሉት ውሃውን ጠጥቶ ሄደ። ልዩ ደረሰችና እናቷን ካገኘች በኋላ እንግዲህ ከእናቷ ጋር ሰላምታ ከተቀያየረች በኋላ ያው እናት ስለሆነች ፀጉሯን እየደባበሰቻት የገጠር ወጉን ቅቤ እየቀቧት ስልክ ተደወለ። እሱም እሳቱን መጥቶ እንግዲህ ፎቶ አንስቶ ልኮለት ነበረ ለማርኮን። ማርኮን አለ በጥንቃቄ ሁሉን ነገር ስለምታደርግ እጅግ አመሰግናለሁ አለው። እሳቱ ጥያቄ አቀረበ። ትንሽ ቆይቼ የት እንደምትሰራና መቼ ወደ አዲስ አበባ እንደምትመለስ ማጣራት አለብኝ አለ። እሺ ወስኜ እነግርሃለሁ ብሎ ስልኩ ተዘጋ። ለዲና አሳያት። ዲና ደግሞ አለች ትንሽ ቆይና የት እንደምትሰራና መቼ ወደ አዲስ አበባ እንደምትመለስ ያጣራ ስትለው እሺ አለ። ከዛ ደግሞ ብርም ዳጎስ አድርገህ ስጠው አለችው። እሱም አላት ብር ለእኔም ለእሱም ስለሚያስፈልገን ላኪልኝ ሲላት፣ ታውቀዋል ማርኮን በዚህ ሳምንት እንኳ አራተኛ ጊዜ መላኬ ነው። አሁን አብርሃም እንደ ድሮ አይደለም፣ እየነቃ ነው። ስለዚህ ነገራቶችን በጥንቃቄ መካሄድና ብር መቆጠብ አለብን ሲላት ደነገጠና እሱ አለ ተቆጥቶም ያስፈልገኛል፣ ላኪልኝ አልኩሽ ላኪልኝ አለና ተነሳ። እንግዲህ እሳቱ በድጋሚ አሁንም ሂዶ እያያቸው ነበርና ሙልጭ ደግሞ ወተቱን ለጓደኛው እንዲሰጥለት እንዲያከፋፍልለት ከጠየቀና ከተስማማ በኋላ ወደ አዋሳ ነበር ያቀናው። አዋሳ ከደረሰ በኋላ ለብሌን ደወለላት፣ ለልዩ ደወለላት። ልዩ እንግዲህ ሙልጭ አለች። ሙልጭ አዋሳ እንደገባ ነገራትና እንድትቀበለው ሲነግራት እሷም ደነገጠችና ሻሿና ስራ እናቴ መጣሁ ብላት ሄደች። እሳቱም ወደ ልዩ እናት ቤት ሂዶ ማዘር ልጅዎት መጣች ወይ ሌላ ልጅ ሳለዎት ወይ እያለ እየጠያየቀ እያወራቸው ነበረ። እንግዲህ ሳቢላና ርብቃ እጅግ በጣም ወዳጁ ነው። ይቅርታ ጠየቀቻት ርብቃ
ሳቢላን ይቅርታ ጠየቀቻት። ይቅርታ የሚያስፈልግ ነገር አይደለም፣ እንደዛ ሲተባበሩብኝ ስላበርሽልኝ አመሰግናለሁኝ፣ አንቺም ለኛ ብለሽ ነው እየተባሉ እየተሞጋገሱ እየተሳሳቁ እየተቃቀፉ አቶ አብርሃም ከውጭ መጥቶ ምንድነው ይሄ ሁሉ ሳቅ እያለ ቀናባቸው። ጥሩ ዶክተር ስለጠቆመችው ምስጋና አቅርቦላት ዛሬ ቀጠሮ እንዳላቸው ነግሯት ወጡ። እንግዲህ ልዩና ሙልጭም ወደ ቤት ሲመለሱ ያገኙት እሳቱን ነበረ። እጅግ በጣም ደንግጠው አንቺ ዛሬ ከአዲስ አበባ እንደመጣሽ አለቃ ቢሰማ ምን ያመጣል እያለ ሲላት፣ ማንም ለማንም አያንስም ለቤተሰቡ ሲል ነው እንጂ እያለች ተናገረችው። ሙልጭም ስነ ስርዓት ማድረግ እንዳለበት ለእሳቱ ነገረው። ቢሆንም ግን አሁን ላይ ሁሉም እየተቀጣጠለ ነው።